ሃይ ጋይስ እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ ስለዚህ ልጅ ብዙ ነገር ሲባል ነበር ሰሞኑን ሶሻል ሚዲያ ላይ ማለት ነውና ሁለት አይነት ነገር ነው የሰማሁት ማለት ነው። አንዳንዶቻችሁ እዚህ ላይ ወጣችሁ ሌባ ነው ፎሎ አታርጉት እናንተን ብር ሊበላ ብሎ ነው ምናምን ትላላችሁ ማለት ነው። አንዳንዶቻችሁ ደግሞ ሀብታም መሆን ይቻላል ግን ሚሊዮነር መሆን within 5 years እንዴት ፖሲብል ይሆናል ሌላ ወንጀል ካሌለ ብላችሁ ምታወሩማላችሁ ማለት ነውና በሁለታችሁም ሳይድ ነው እንግዲህ ሀሳብ መስጠት ፈልገው ነው። ሌባ ነው አትከተሉት ሰርቆ ነው ምን ብሎ ነው ሊያታልላችሁ ነው እንደዚህ ያለ ነው ብር የሚሰበስበው ለምትሉት ማለት ነው። እናንተ ለወጣቱ ያላችሁ አይዲያ ምንድነው? ለምሳሌ አንድ ሰክሰስፉል የሆነ ወጣት እኔ ባይ ካየው ማለት ነው ላይክ ህይወቱ ከኔ የተሻለ ህይወት ያለው ሰው ከሆነ I want to find out እንዴት ያን ሰክሰስ እንዳገኘ እኔ የዛን ሰው ቦታ ያሌላችሁ ሰዎች ምክር አልሰማም እውነቱን ለመናገር ማለት ነው። ሰው ነኝና እኔ እንደዛ ነው ማስበው ነገር ነው የምነግራችሁ ማለት ነው። ስለዚህ ፋይንድ አውት ለማድረግ ነው የምጥረው እኔ ማለት ነው። ከዛ በኋላ ደደብ ኮንኩኝ ነው 100% ኢንቨስት አድርጌ ወይ ገንዘቤ ምናምን ሰጥቼ አንድ ሰው ሀብታም ከሆነ ገንዘብ አይጠይቀኝም። ይሄ ልጅ ገንዘብ ጠይቋል፣ ገንዘብ አልጠየቀም። ግን ስለ ትሬዲንግ ካወራችሁ ደግሞ አምሹር ኢትዮጵያኖች ትልልቅ ሰው ሆናችሁ ልጆቻችሁ ቤት ውስጥ ስፔሻሊ ያንግ ጀነሬሽን የሆኑ ልጆች ቤት ውስጥ ካላችሁ ትሬዲንግ በብዛት ይሞክራሉ። ትሬድ ማድረግ ሀብታም ሊያደርግ ይችላል። ግን ከፔን ጋር ነው የሚመጣው። ፔን አለው፣ ትግስት ይፈልጋል፣ አይምሮንም ማጣት አለ። ብዙዎች ትዳር ተበትኖ ይላል አሁን አንዱ ሲያወራ ማለት ብዙዎች ትዳር ተበትኖ ትዳራችሁ ናት በትኖ እኔ የምለው ማለት ነው። ምን ትዳር ቀብድ ነው እንዴ? አንድ ሰው ስራ ጀመረ ተብሎ አንድ ሰው የሆነ ነገር እንደ ቁማር እኮ የምታዩትና ሄዳችሁ የምትበሉት እኮ ኮርስ ሳትወስዱ ምንም እውቀቱን ሳይኖራችሁ ትሬዲንግ ውስጥ ስትገቡ ነው ማለት ነው። ትሬድ ማድረግ ከፈለጋችሁ ክላስ ወስዳችሁ መሞከር ትችላላችሁ። ክላስ ራስ ወስዳችሁ በጣም ሉዝ ታደርጋላችሁ ብዙ ጊዜ ማለት ነው። ከዛ በኋላ ነው ጌኑ የሚመጣው ማለት ነውና ፔን አለው። እዚህ የምናውቃቸው ብዙ ሰዎች አሉ ሰክሰስፉል የሆኑ ትሬድ በማድረግ ማለት ነው። ግን ከህመም ጋር ነው የሚመጣው፣ ከትግስት ጋር ብዙ ብር ማጣት አለ ማለት ነውና ይሄ ልጅ ማይታችኋል ከሆነ ሪሊ እንትን እንደሚል አይኑን አይታችሁታል። አይኑ ጤነኛ አይመስል ልጁ ማለት ነው ስታዩት ልክ እንዲህ ምናምን ነገርና ኮምፒውተር ላይ ተደፍቶ ውሎ ነው የሚያድረው። እዚያ ጋር አንዳንድ የምናውቃቸው ወጣቶች አሉ እንደዛ የሚያደርጉ ሰው ፖሲብል ሊሆን ይችላል። ግን እንደዚህ within 5 years ሲጋነን እሱ ሌላ አይዲያ እኔም ማስበውን ነግራችኋለሁ በኋላ ላይ ማስበውን ነው ማራው ማለት ነውና ጋይስ ኢንካሬጅ ወጣትን የማታርጉ ሰዎች አሁን አንድ ሰው ለምሳሌ ልጁ እንደዚህ ያደርገና ኑና ብር ከፍላችሁ እኔ ላስተምራችሁ አንድ ሰው ሄዶ ብሩን ከፍሎ ከተሳካለት ሰልካለታል ከተሳካለት ደግሞ ይሳካለታል አምኖ ለሄደው እናንተ ምን ቤት ናችሁ ነው ምክርም ሰጥቶት እናንተ እንደዚህ ብላችሁ የምትመክሩት የህይወትን መንገድ ምንድነው የምታሳዩት? ሁሉም ለወሬ ነው የሚመጣው እዚህ ላይ ጋይስ ላይክ አሁን ለምሳሌ ምንድነው ሶሉሽኑ ሀብታም የሚሆንበት ሰው በቀላሉ ብትሉ ሀብታም በቀላሉ አይሆንም። ሰው ግን ከሆነ ፔን ጋር ይመጣል። አሁን ይሄ ልጅ የሆነ ፔን ውስጥ አልፎ ነው ሀብታም ይሆኑ። ለእናንተ ይናገራል አይናገርም። ቢኮዝ ሰክሰስፉል የሆኑ ሰዎች ያለፉበትን ሲክሬት አይናገሩም። በጣም እግዚአብሔርን የሚፈራ ሰው የሆነ በቃ እግዚአብሔር በብዙ ነገር እንትን ያለው ሰው ካልሆነ ይፈራል፣ አያወራም። ለምን ማንም እሱ እንዲያክል አይፈልግም። አሁን ይሄ ልጅ ጥፋቱ ምንድነው? ትሬድ እንዴት እንደምትጀምሩ ትሬኒንግ ቢጀምር ደግሞ አምሹር ይጀምራል በቅርቡ ብያስባለሁ እኔ በጣም እሱ ራሱ እዚህ ላይ ኮርሱን መስጠት ሲጀምር ብዙዎቻችሁ ናችሁ የምትጠፉት። ከዚህ ሮጣችሁ ነው የምትጠፉት። በጣም ከባድ ነው እንደምታስቡት አይደለም። አንዳንድ ጊዜ በዶላር ብቻ ነው በዶላር አካውንት ነው የምትሰሩት። ይሄ ከረንሲ ኤክስቼንጁ ወይ ደግሞ ይሄ ፎሬክስ ደግሞ አይ ቲንክ ኢትዮጵያ ላይ ይሰራል። ግን አሁን እዚህ ላይክ ታይም አለው ወይ ማታ ላይ ሲሆን በኤዥያን እንትን ነው በይሄ ጃፓኒስ ይሄን ምናምን ነው ትሬድ የምታደርጉት። ቀን ላይ ሲሆን ደግሞ በዩኤስ ታይም ሲሆን ደግሞ ታይም ፍሬም አለው ምናምን ነገር ማለት ነውና በጣም ዴዲኬሽን ይፈልጋል፣ እውቀት ይፈልጋል። እውነቱን ለመናገር እንደ ጋምብሊን የምትጠቀሙት ያለ እውቀት እንትን የምትሉታቸው ብዙ አበሾችን እከታተላለሁና ዩቲዩባቸውን ሄዳችሁ ብታዩ ምንም ነው የሚሰሩት የሚያሰለጥኑት። ሞክሩ፣ አይከፋም። ኮርሱ ሰዱና ሞክሩ። ስራውን ያልሞከረ ሰው እዚህ ልጅ ያለፈበትን እንትን አንድ ሰው እኮ ተቸግሮ ጋይስ የሚያነሳ ሰው ሲያጣ እኮ ብዙ ነገር ይጣራል አይደለ? ስለዚህ እውነቱን ሊሆን ይችላል። እኔ ሰምሃው ትረስት አደርገዋለሁ። ግን ሰማው ደግሞ በጣም ፈጠነ ይሄ ሀብት ምናምን ቢካዝ ይሄ ትሬዲንግ በጣም ብዙ ካፒታል ይፈልጋል እዛ ለመድረስ ማለት ነው። እንደዛ ላይ አሁን ብላችሁ ሀብታም ለመሆን ካልሆነ ግን ያ ከቻልክ አስተምር ሰውን እዚህ በተለይ ሌባነ 419 ምናምን ከምትባል 419 ደግሞ ምን ማለት ነው ለምትሉ በዚሁ ላስረዳችሁ። ሰው ይሄ ልጅ በትሬዲንግ አይደለም ደግሞ ሀብታም የሆነ ከሆነ አካባቢ ያሉትን ሰዎች ቼክ አድርጉ፣ ይቅርታ አድርግልኝ እንጂ ማለት ነው ሜቢ 419 የሚሰሩ ሰዎች አሁን የሆነ ናይጄሪያዊ ይሁን የሆነ ኮንጎሊስ የሆነ ጊዜ ዱባይ ላይ ተይዟል ጋር በጣም እንደዚህ ላግዠሪ ላይፍ ሲያሳይ ምን ሲል ሲንበጣረቅ ማለት ነው። ከዛ ምንድነው የሚሰራው ብለው ፖሊሶች ኢንቨስቲጌት ሲያደርጉ 419 የሚባል ምንድነው 419 ከአንዱ ባንክ
የሰው ስም እያስመሰሉ ብር መስረቅ፣ ብር ማዘዋወር ምናምን ማለት ነውና ሰዎችን ማታለል፣ ማጭበርበር፣ ክሬዲት ካርድ ምናምን ነገር በጣም ሀብታም ይሆናሉ ማለት ነው። ከየት እንደመጣ አይታወቅም። ቢካዝ በብዙ ነገር ነው የሚሰሩት ማለት ነው። ብዙ ሰዎችን ያጠምዳሉ። በብዙ ነገር እንደ ጋንግ ተሰብስበው ብዙ ስራ ይሰራሉ። ይሄ 419 ይባላል ማለት ነው። 419 የምታውቁ ሰዎች ከኔ የበለጠ ኤክስፕሌን ማድረግ ትችላላችሁ። ስለዚህ እንደዛም አስመሰለበት ሰማው። እሱን ደግሞ አካባቢ ካሉት ጓደኞቹ መረዳት ትችላላችሁ። ምንድናቸው? ወይሶች ናቸው? ሌላ ዜጋ ኢትዮጵያኖች አይደሉም አካባቢ ያሉት ላይክ እና ኢትዮጵያኖችም ቢሆኑ ደግሞ ስቴፓቸውን ተከታተሉ ነው በዚህ ማወቅ ትችላላችሁ ማለት ነው። የሚሰሩት ነገር ውለው የሚያዱበት ቦታ ምናምን ነገር ምንድነው አካሄዳቸው ምንድነው በቃ የሚሰሩት ነገር በዛ ማወቅ ትችላላችሁ። 419 ከሆነ ማለት እንደዛ ነው በብዛት ቢኮዝ ብዙ ጊዜ አይታችኋል ከሆነ በትክክል ዜና ላይ እኔ ብዙ ሀገር ዜና ነው የምከታተለውና እዚህ ዱባይ ሀገር እንደዚህ በሱ ኤጅ ያሉ ወጣቶች በብዛት በወንጀል ሲያዙ እናያለን ማለት ይሄ ደግሞ የሰው ገንዘብ እያጭበረበሩ ምናምን እያስተላለፉ ነው እንጂ ትሬድ አሁን ይሄ ትሬድ በቃ የሆነ እንትን ነው በቃ በትሬድ ሀብታም ሆናለሁ ምናምን ነገር እዚህ ትሬድ የማይሞክር ሰው አለ እንዴ ጋይስ? ግን በጣም ሄዴክ በጣም ራስ የሚያሳምም ትግስት የሚፈልግ ያንን ያህል ሀብታም ለመሆን ጋይስ ሁሉ ነገራችሁን ህይወታችሁን ብዙ ነገራችሁን አራግፋችሁ እንትን የምትሉት ማለት ነውና ብዙ ነገር ሙሉ ታረጋላችሁ። እንግዲህ ልጁ አጀማመሩ ደግሞ ገንዘብም ካፒታልም ይፈልጋል እኮ ትሬድ እንትን ለማለት እንደዚህ ባጭር ጊዜ ውስጥ ሀብታም ለመሆን ማለት ነው። ስለዚህ ሰዎችም ስማችሁ እንዳያጠፉ የምታልፉበትን ስቴጅ አስተምሩ። አሁን አንዳንድ ሰዎች እዚህ ላይ እኔ በጣም የሚገርመኝና የሚያስጠላኝ እኔ አክቹአሊ ምንድነው ይሄ አበሻ የሚያወራው ብዬ እኔ የሆነ ሰው ጋር ያለ ሙያዬ ያለ እንትን ስራውን አስረዳኝ ብዬ ጠየቁት ማለት ነው። ምንድነው የሚሉት ቤታችሁ ብቻ በመሆን ኦንላይን ላይ ብቻ የሚሰራ ስራ ምናምን አለ ብለው ገየዱ ዱሪንግ ኮቪድ ምንድነው ብለን አንዷ ጓደኛለችና እስቲ እንሞክር ከዛ የሚያልፉበትን ነገር ምን እንደሆነ አይነግሯችሁ። ከዛ በኋላ እኔ ቆይ እስቲ ብዬ ሌላ ሀገር ዜጋ ነው ጋይስ አስገባኝ አልኩት ማለት ነው። ከዛ በየወሩ ብር ያስከፍሉኛል። ይሄ ቋንቋ ምናምን ሪኳየር ያደርጋል። ኢማጂን ላይክ ምንም ሀሁ የማይችል ወይ ደግሞ ስሟን በእንግሊዝኛ መጻፍ የማትችል ሴትዮ ላፕቶፕ አሳቅፈው አንድ ቀን ይሄው ከቤት እንደዚህ መስራት ትችላላችሁ። ላይፋቸው ብታዩ ላይክ ምንም አንድ ስቴፕ የሚያስኬድ አይደለም። ለሰው ምን እንደሚሰሩ የማይናገሩ በጎን ፉል ታይም ስራ አላቸው ከቤት በመሆን ይላሉ። ልክ እናንተን ሲያስገቡ ኮሚሽን ያገኛሉ በእናንተ ማለት ነው ለዛ ካምፓኒ ዩዝለስ። እኔ እንደዚህ ያን ነገር እኔ ሪልም አይመስለኝም። ከዛ በኋላ ለዚህ ነው እንደሚያጭበረብሩት ምናምን ነገር ብዬ ማለት ነው። እኔ ሰዎችን እዚህ ላይ እንዳንደረገ ለማለት ስትመጡ ማለት ራሴ ኤክስፒሪየንስ አደርጋለሁ። ለምንድነው ሰው የሚሸወደው ለምንድነው እንደዚህ አይነት ነገር እያላችሁ ሰውን የምታታልሉት በሚል ማለት ነው። ስለዚህ ሀብታም መሆን ይቻላል፣ ግን በአጭር ጊዜ ውስጥ እንደዚህ ቡቀቅ ብላችሁ ስትወጡ ከየትም ማለት ከየትም እንትን ስትሉ ሰው ይጠራጠራል። ሰው እንዳይጠራጠር ደግሞ ያለፋችሁበትን ስቴፕ ሪል ከሆነ ዴዲኬትድ የሆኑ ወጣቶች አሉ። ሀብታም መሆን ማን ነው የማይፈልገው? ነገር እስቲ ሀብታም መሆን የማይፈልግ ትውልድ ቢኖር ነው የሚያስፈራችሁ። ለምንድን ነው እንደዚህ የምትፈልጉት? አትበሉ፣ እሺ አትበሉ ብለህ ታስተምራለህ። ምን ያርግ ወጣቱ? ንገረን። ሹፌር ሆኖ ይቅር፣ ሳይማር ይቅር፣ ደንቆሮ ይሁን ሄዶ የፈለገውን ነገር ተምሮ ኮርስ ወስዶ ሪሊ አሁን ይሄ ፎሬክስ ትሬዲንግ እኔ ራሱ መጽሐፍ ለብዙ ሰው ገዝቼ ልኬያለሁ። ኢትዮጵያ ጠይቀውኝ ማለት ነው። እዚህ ሚሊየንስ ኦፍ ዶላር የተሸጠ መጽሐፍ ከአማዞን ገዝቼ ከ9 ከ10 በላይ መጽሐፍ ልኬያለሁ ኢትዮጵያ ላይ። ይሄው ጌታ ምስክሬ ነው። ሰዎች ጠይቀውኝ ማለት ነው። በቃ ለመማር ያላቸው ፍላጎት ማለት ነው። ይሄ ደግሞ ሊያስደስተን ይገባል እንጂ ለምንድን ነው የሚያስከፋችሁ? የሞከረው ወጣቱ ከተበላ በኋላ ተበላ ብሎ ይናገር። ገና ለገና ሰው ስም ላይ መለጠፍ ምን አስፈለገ? ሲቀጥል ደግሞ አንተ ማለት ነው ብራዘር ይሄ ሌላ ነገር ከሆነ ያለው ዝም ብለህ ቦቅ ቦቅ አትበል። እዛው ኢንጆይ አድርግ ላይፍን። ችግር የለውም እኮ እኔ ሰው ሲያልፍለት እኔ ልጁን አይኑን ሳይው እግዚአብሔር ላይ ዲዘርቭ ያደርጋል ነው በቃ በጣም ኮምፒውተር ላይ እንዴት ተደቅኖ የሚውለው ለትሬዲንግ ነው ኦር ለ419 ነው? እሱን ራስህን ጠይቅ። ስለዚህ ሰው ፊት ስትመጡ ፕሊዝ ቫሉ ያለው ነገር ወይ ደግሞ ነገ የማያስጠይቃችሁ ነገር ብታደርጉ መልካም ነው። በዚህም በዛ ሀሳብ ስትሰጡ ደግሞ ሶሉሽን አምጡ። እኔ አሁን ሶሉሽን ምንድነው? እኔ ብሆን ሞክራለሁ፣ ግን ደደብ አይደለም። የሰለጠነ ሀገር ውስጥ ስለምኖር እሱም ያወራውን ነገር በኮርስ ነው ማየት እንፈልገው። እኔ እኮ አጭር ጌቱን እንጂ ኮርሱን ስጇለሁ። ስለዚህ ላይክ ሀብታም አያደርግም ለሚለው ጥያቄ ሀብታም መሆን ይችላል ሰው፣ ግን ዴዲኬሽን ይፈልጋል። ለኔ ይሆናል ለኔ የሚሆን ነገር አይደለም። ቢኮዝ ታይም ይፈልጋል። እኔ ትግስተኛ አይደለሁም። እኔ ብዙ ብር አጥቼበታለሁ ከዚህ በፊትም ሉዝ አድርጌያለሁ። ስለዚህ አይ ዶንት ዋና ዌስት ማይ ማኒ። ልጆች መሞከር ከፈለጉ ግን ጉድ ላክ። ለወጣቶች የሚሆን ነው፣ ከኔ ስማርት ለሆኑ ሰዎች የሚሆን ነው። ላይክ ትግስት ላለው ሰው ማለት ነው። እንደዛ ነው ማለት ያለባችሁ እንጂ በዚህም በዛም ብሎክ አታርጉ። ሰዋት ምንድነው ሶሉሽኑ? መናገር ብቻ ከሆነ ሶሉሽኑ ምንድነው ነው? ወጣቱ ደግሞ ይሄንን ለመስማት ትግስት የለው። በቃ ሶሉሽኑ የሚፈልገውና ጥሩ ነው ወጣት እንደዛ ሲሆን ማየት ምን ይመስላችኋል? እንደዛ ነው።